ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የማሳያችሁ እንዴት አድርጋችሁ የራሳችሁን ሩም ክሬት እንደምታደርጉ ከዚህም በተጨማሪ የራሳችሁን ፕሮፋይል እንዴት አድርጋችሁ ቼንጅ እንደምታደርጉ አሳያችኋለሁ። ከዚህ በፊት ታስክ አሰራር፣ አካውንት አከፋፈት ምናምን የሰራቸው ቪዲዮዎች አሉ። እነሱን ካላያችሁ ወደ ኋላ መለስ ብላችሁ ለማየት ሞክሩ። አሁን ላሳያችሁ የራሳችሁን ሩም እንዴት አድርጋችሁ ክሬት እንደምታደርጉ። መጀመሪያ እዚህ ሩም የምትለዋን ነክታችሁ ትገቡና ከዛ በኋላ እቺ የማይክ ምልክት የምትታያችሁ ከሆነ እሷን አንዴ ትነኳታላችሁ። እሷን አንዴ ስትነኳት በዚህ መልኩ ይከፍትላችኋል ማለት ነው። ከዛ መጀመሪያ ካሜራ ምልክት ያለባትን ትነኩና ፕሮፋይል ትመርጡለታላችሁ። ከዛ በኋላ በዚህ መልኩ አንዱን ላስገባና ላሳያችሁ ትመርጡለታላችሁ። ከዛ እዚህ ጋር አድ ታይትል የሚለው ላይ ደግሞ የሆነ ጽሑፍ ዌልካም ሊሆን ይችላል፣ ዌልካም ወይም ደግሞ ኒው ዋን የተመቻችሁና ታስገቡለታላችሁ ማለት ነው። ከዛ ታግስ ከሚለው ላይ ደግሞ ወይ ኢሞሽን ወይ ቻቲንግ ወይ ሙዚክ የተመቻችሁ መምረጥ ትችላላችሁ። ከዛ ቀጥሎ ማይክ ሞድ የሚላል ከዚህ ጋር ወሳኝ ሴቲንግ ላሳያችሁ። ፍሪ ማይክ እና አፕላይ ፎር ማይክ የሚላል። ፍሪ ማይክ ማለት ማንኛውም ሰው ከእናንተ ሩም ሲገባ በራሱ ጊዜ እናንተ ሳትፈቅዱለት ዝም ብሎ በራሱ ጊዜ እንዲቀመጥ ፍሪ ማለት ነው። አፕላይ ፎር ማይክ ማለት ደግሞ እናንተ የምታስገቡት ሰው ወይም ደግሞ እናንተ ሩም የሚገባው ሰው እናንተ ካልፈቀዳችሁለት በስተቀር ወንበር ላይ መቀመጥ አይችልም። ስለዚህ የምመክራችሁ ፍሪ ማይክ ብታረጉት የተሻለ ነው። እዛ መጨረሻ ላይ ደግሞ ሩም ሞድ የሚላል። ከዚህ ጋር ሩም ሞድ ማለት እናንተ ሩም ውስጥ ስንት ወንበር እንዲኖር ትፈልጋላችሁ ነው የሚለው። 9፣ 16፣ 25 የተመቻችሁ ማድረግ ትችላላችሁ። የመቃየር ምናምን ስለምችሉ ችግር የለም። እዛ መጨረሻ ላይ አናውንስመንት የሚላለ እዚህ ጋር ዌልካም ትሉታላችሁ ወይ የተመቻችሁ ጽሑፍ ማስገባት ትችላላችሁ። እኔ ለጊዜው ዌልካም ነው የምለው። ከዛ ዌልካም ካላችሁት በኋላ ጎቱ ቻት ስትሉት ወደ ሩማችሁ ያስገባችኋል ማለት ነው። ከዛ ሩማችሁ ውስጥ ከገባችሁ በኋላ እዚህ ያሉ ሴቲንጎችን በሙሉ ላሳያችሁ። ከላይ 3 ነገሮች አሉ። የመጀመሪያው ሸር ምልክት፣ እዛ 4 ማዕዘን፣ እዛ ኤክስ ምልክት። ሸር ማለት እናንተ ለምትፈልጉት ሰው ለፍሬንዳችሁ ሊሆን ይችላል፣ ወይም ደግሞ ፎሎ ላረጋችሁ ምናምን ሸር ማድረግ ትችላላችሁ። ወይም ደግሞ ኮፒ ሊንክ ታደረጉና በቴሌግራም በዋትሳፕ ይህንን ሩማችሁን ሸር አድርጋችሁ ሰዎችን መጋበዝ ትችላላችሁ ማለት ነው፣ ሩማችሁ ውስጥ እንዲመጡ። ከዛ ሌላው ሁለተኛው ደግሞ የ4 ማዕዘን ናት። እቺ ሚኒማይዝ ማድረጊያ ናት። ሚኒማይዝ አድርጉ ስትባሉ እቺን ነው የምትነኳት። ከዛ እቺ ፕሮፋይል ምልክት በዚህ መልኩ ትመጣላችኋለች። መልሳችሁ ስትነኳት ያስገባችኋል ማለት ነው። ኤክስ ምልክቷን ከነካችሁ ደግሞ እንደዚህ ያስወጣችኋል ማለት ነው። ከዛ ሌላው ደግሞ ታች ብዙ ነገሮች አሉ የተደረደሩ የሚታያችሁ ከሆነ የጌም ምልክት የሆነች የጊፍት ቦክስ እና ሜሴጅ፣ ከዛ 4 ማዕዘን ነገሮች አሉ። እነዚህን አንድ ባንድ ላሳያችሁ። የመጀመሪያው 4 ነጠብጣብ ወይም 4 ማዕዘን ነው። እሱን አንዴ ትነኩትና ትገባላችሁ። እሱን ነክታችሁ ስትገቡ በዚህ መልኩ ይመጣላችኋል። ከዚህ ጋር ቮይስ ኦን ማለት እዚህ እናንተ ፓርቲ ውስጥ ብዙ ሰዎች ቢኖሩ የእነሱ ጫጫታ እየረበሸ ቢያስቸግራችሁ ምን ታደርጋላችሁ? የእነሱ ድምፅ እንዳይሰማችሁ ቮይስ ኦን የሚለውን ኦፍ ታረጉታላችሁ፣ ሚት ታረጉታላችሁ ማለት እዛ ድምፃቸው አይረብሻችሁም ማለት ነው። ከዚህ ጋር ሸር የሚለውም ተመሳሳይ ቅድም እንዳሳያችሁ ነው። እዚህ ጋር ሚውዚክ ማለት ደግሞ ሚውዚክ የፈለጋችሁትን ሚውዚክ አድ ታደረጉና እዚህ ጋር አድ የምትለዋን ነክታችሁ አድ ሚውዚክ ፍሮም ፎን የሚለውን ትነኩና ሚውዚክ አድ አድርጋችሁ ከዛ በኋላ የፈለጋችሁትን ሙዚቃ ያስገባችሁ ሙዚቃ ማዳመጥ ትችላላችሁ ማለት ነው። ከዛ ቀጥሎ ሩም ሴቲንግ የሚላል። ሩም ሴቲንግ ማለት ቅድም ሩም ክሬት ስናደርግ የመጣው ፔጅ አለ አይደል? እሱን ነው የሚያመጣላችሁ። እዚህ ጋር ገብታችሁ ማስተካከል ትችላላችሁ የሩም ሴቲንጋችሁን። ለምሳሌ ወንበሩ ምን ያክል መሆን እንዳለበት፣ ፍሬም ማይክ ነው አፕላይ ማይክ ይህን ማስተካከል ትችላላችሁ። ፕሮፋይል ፒክቸር መቀየር ከፈለጋችሁ ልክ እንደዚሁ ማለት ነው። ከዛ ቀጥሎ ሌላ ደግሞ ሩም አድሚን የሚላለ። ሩም አድሚን የሚለውን ነክታችሁ ስትገቡ እዚህ ጋር አይዲያቸውን ሰርች ታደረጉና ከዛ በኋላ የፈለጋችሁትን ሰው ከእናንተ ሩም አድሚን ታደርጉታላችሁ ማለት ነው፣ ሩሙን እንዲቆጣጠር። ለምሳሌ ኤጀንት ስትሆኑ ምንድነው የምታደርጉት? በስራችሁ ልጆች ሲኖሩ እናንተ ባትኖሩ የሚቆጣጠር ሩማችሁን ማኔጅ የሚያደርግላችሁ ሰው ያስፈልጋል። ስለዚህ ያንን ለማድረግ ደግሞ ሩም አድሚን መስጠት መቻል አለባችሁ። ያንን የምትሰጡት በዚህ መልኩ ነው ማለት ነው። ሌላው ደግሞ ሴት ፓስዋርድ ይላል። ሴት ፓስዋርድ ባታረጉን ይመክራችኋል። ሴት ፓስዋርድ አላስፈላጊ ስለሆነ ይህንን አልፌዋለሁ ማለት ነው። ቀጥሎ ኦፕን ኦል ማይክ የሚላል። ከዚህ ጋር 9 ወንበሮች አሉ። 9 ወንበሮች ውስጥ ሰዎች ቢኖሩ ሚዩት ብታረጓቸው
ሁሉንም ሚዩት ብታደርጓቸው ከዛ በኋላ መልሳችሁ ደግሞ ሁሉንም አንድ ላይ ኦፕን ማይክ ማድረግ ከፈለጋችሁ እንደዚህ ኦፕን ታደርጉላችኋላችሁ ማለት ነው። ከዛ እዚህ ቀጣይ ደግሞ ሬድ ፓኬት ብትላለች። ሬድ ፓኬት ማለት ደግሞ ምንድን ነው? ሮማችሁን ቫይራል ለማውጣት ሊሆን ይችላል፣ ወይም ደግሞ ብዙ ፎሎወር ለመሰብሰብ ሊሆን ይችላል የምትጠቀሙበት ሜትድ ነው ማለት ነው። ልክ ለሰዎች እንደ ጊቫ ወይ እንደ ስጦታ የምትሰጡበት እዚጋ ከ100 ኮይን ጀምሮ እስከ 10,000 ኮይን ድረስ አለ ማለት ነው። እዚጋ 100,000 ታረጉታላችሁ። ከዛ በኋላ ሬድ ፓኬት ኳንቲቲ ይላል 5 ይሁን 10 ይሁን ትመርጡለታላችሁ። ከዛ በኋላ ደቂቃውን ይሄ ጊቫዌይ ለምን ያክል ደቂቃ ይቆይላችኋል? 3 ሚኒት ነው 5 ሚኒት የሚለውን ትመርጡለታላችሁ ማለት ነው። ከዛ በኋላ ቀጣይ ፓርቲሲፔሽን ኮንዲሽን ይላል። ኦል ኦዲየንስ ይሁን ወይስ ደግሞ እናንተ ፎሎ የሚያደርጓችሁ ብቻ ይሁን ይላል፣ ያስመርጣችኋል። ከዛ በኋላ ሴንድ ሬድ ፓኬትስ የሚለውን ስትነኩት ከዚች ጋር ከላይ ትቀመጣለች ማለት ነው። ከዚህ ከስማችሁ ዝቅ ብሎ ትቀመጣለች ሬድ ፓኬቷ። ፎሎ የሚያደርጓችሁ ከሆነ ፎሎ ያደርጓችኋል። እንደዛ እያደርጉ ይወስዳሉ ሬድ ፓኬቷን ማለት ነው። ከዛ ሌሎቹ ብዙ አስፈላጊ ስላልሆኑ አልፊያችኋለሁ። ከዛ ቀጣይ እንዴት አድርጋችሁ የራሳችሁን ፕሮፋይል ቼንጅ እንደምታደርጉ ላሳያችሁ። ራሳችሁን ፕሮፋይል ለመቀየር መጀመሪያ የምታደርጋላችሁ ሚ የምትለዋን ነክታችሁ ትገባላችሁ። እሷ ነክታችሁ ከገባችሁ በኋላ በዚህ መልኩ ይመጣላችኋል። ከዛ ከላይ ከፕሮፋይላችሁ በቀኝ በኩል የቀስት ምልክት አለች። እሷን አንዴ ትነኳታላችሁ። ከዛ እሷን ነክታችሁ ስትገቡ በዚህ መልኩ ያመጣላችኋል። አሁን በድጋሚ የእርሳስ ምልክቷን ትነካላችሁ። ከዛ ከነካችሁ በኋላ ከዚህ ጋር የካሜራ ምልክት አለች። እሷን አንዴ ትነኩና ከዛ ፕሮፋይል ሰሌክት ታደርጋላችሁ ማለት ነው። ሰሌክት ታደርጉለታላችሁ። በዚህ መልኩ ያስመርጣችኋል። እዛ ይቀይርላችኋል ማለት ነው። እንደዚህ አድርጋችሁ የራሳችሁን ፕሮፋይል ቼንጅ ማድረግ ትችላላችሁ ማለት ነው። እኔ ኢንቫይት ያደረኳችሁ በእኔ ስር ያላችሁ ልጆች ይህን ፕሮፋይል ተጠቀሙ። ፋይሉን ደግሞ ቻናሌ ላይ ፖስት አደርግላችኋለሁ፣ እዛ ላይ ታገኙታላችሁ ማለት ነው። ከዛ የራሳችሁን ፕሮፋይል በዚህ መልኩ ቼንጅ አድርጋችሁ መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ በአዲስ ቪዲዮ እስክንገናኝ መልካም ጊዜ ይመቻችሁ።